እንደኔ በተመሳሳይ ጾታ አፍቃሪነት የወደቀ ስንትና ስንት አርቲስት ባለሀብት ሚኒስተርም ጭምራለ። ጋዜጠኛ ሶፎንያስ ዋሲሁን ወደ ሶሻል ሚዲያው ብቅ ያለበት ቪዲዮ ብዙዎችን አስገርሟል። ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት ሚኒስተር አለ። የኢቢኤስ ቲቪዋ ባለቤት ይሄ መልእክት ከደረሰሽ ላንቺ ነው። ለባለ ሀብቷ መልእክት አዘል ጥያቄን አስቀምጦላታል። ባክዳ የኢቢኤስ ባለቤት እናቴ ጠላ ሽጣን ያሳደገችኝ፣ እኔ ግን አፍቅሬ ራሴን እስከ ማጥፋት ደረስኩኝ። የብዙሃኑን ልብ የነካው የሰሞኑ አጀንዳ። ሰላም ውድ ቤተሰቦቼ፣ ይህ ቻናል ወቅታዊ ቁም ነገር አዘልና አዝናኝ መረጃዎች በየጊዜው የሚጋሩበት ነው። በዛሬው ቪዲዮአችን ሰሞኑን አነጋጋሪ የሆኑ ብዙዎችን ያስገረሙና እንደዚሁም ለየት ያሉ ጉዳዮችን አብረን የምንዳስስ ይሆናል። ለቤቱ አዲስ ከሆናችሁ እነዚህ መረጃዎች ይጠቅሙናል ብላችሁ ካሰባችሁ ሰብስክራይብ ማድረግ እንዳትሰነቁ። ቪዲዮን ከመጀመራችሁ በፊት ደግሞ የላይክ ምልክቷን ጫን አድርጉ። ቀጥታ ወደ ቪዲዮአችን። ጋዜጠኛ ሶፎንያስ ዋሲሁን ለመጀመሪያ ጊዜ የተከሰሰው ሆሞሴክሹዋልን ወይም የተመሳሳይ ጾታ አፍቃሪዎችን እንቅስቃሴ ያራምዳል በሚል ነበር። ይኸውላችሁ ይሄ ጌ ነው ቀጥሮኝ መጣ። ጌ ነው። አትምቶ ሆሞሴክሹዋል ወይም የተመሳሳይ ጾታ አፍቃሪዎች አሁን ላይ በዓለማችን ላይ እየበዙ እንደሆነ ይነገራል። መብታችን ተጣሰ በማለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የተቃውሞ ሰልፍ ወጥተዋል። ካሁን በፊት ማለት ነው። ለምርጫ በሚወዳደርበት ወቅት ተቀናቃኙ የነበረችው ሴት ቀንደኛ የሆሞሴክሹዋል አራማጅ እንደሆነች በመግለጽ ፕሬዝዳንት ትራምፕ ኢዝ ፎር ዩ ካማላ ኢዝ ፎር ደም፣ እሷ ለነሱ እኔ ደግሞ ለናንተ ነኝ በማለት እነሱን እንደሚቃወም በመግለጽ ነበር ወደ ስልጣን የመጣው። ትራምፕ ስልጣን ከያዘ በኋላ ግን እንዳሰበው አልሆነለትም። በብዙዎች የሚቆጠሩ ሰዎች በየጊዜው የተቃውሞ ሰልፍን እየወጡ ድምጻቸውን ሲያሰሙ የተመሳሳይ ጾታ አፍቃሪዎችን መብት ለመጠበቅ የትኛውንም ነገር አደርጋለሁ I will do everything in my power to protect our LGBTQ citizens በማለት ለነሱ ለመቆም ተገደደ። ቱርክና ሃንጋሪ ላይም እንደዚህ አይነት ተመሳሳይ ነገር ተደርጓል። ወደ ሀገራችን ኢትዮጵያ ስንመጣ ሃይማኖታቸውንም ጭምር እንደሚወዱ በመግለጽ የዚህ እንቅስቃሴ አራማጅ እንደሆኑ በግልጽ የሚናገሩ ሰዎች ተሰምተዋል። ኢየሱስ ክርስቶስን እንዳዳኝ አድርጌ ከተቀበልኩኝ ቆይቻለሁ። እኔ ማምለው አምላክ ጌዎችን እኔን የፈጠረኝን ጌ ኢትዮጵያዊ ጌን የሚቀበል የሚወድ ዓለም ላይ ያሉ ሰዎችን የተመሳሳይ አፍቃሪ ሰዎችን በሰውነታቸው የፈጠረ የሚወዳቸው አባት ነው ያለኝ። የኢትዮጵያ የሴቶች የእግር ኳስ አባላት በተመሳሳይ ሁኔታ በዚህ ጉዳይ ክስ ቀርቦባቸው ካሁን በኋላ እንደዛ አይነት ድርጊት ከታየ ሙሉ በሙሉ የእግር ኳሱን ሊያስቆሙት እንደሚችሉ ማስፈራሪያና ተግሳጽን ተቀብለዋል። የዚህ እንቅስቃሴ አራማጅ የሆኑ ኢትዮጵያኖች አንዳንዶች ከሀገር ውጪ፣ አንዳንዶች ደግሞ በድብቅ ሀገር ውስጥ ሆነው ይሄን እንቅስቃሴ እንደሚያራምዱም ይነገራል። ጋዜጠኛ ሶፎንያስ ዋሲሁን እዚህ ጉዳይ በተጠረጠረበት ጊዜ ህዝቡ ክፉኛ ተቃወመው። የሚሰራበት ስራም ጭምር ተባረረ። ከወራቶች ቆይታ በኋላ ከሚያስደነግጥ አካላዊ ለውጥ ጋር ወደ ሶሻል ሚዲያው ብቅ አለ። ባሙሌን በጓዳጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ይቅር በሉ። ይህ ቪዲዮ በወጣበት ወቅት አንድ መልእክት ተሰማ። ጋዜጠኛ ሶፎንያስ ዋሲሁን ታሞ በበጎ አድራጎት ድርጅት እየተረዳ ይገኛል። ወራቶችን በድርጅት ውስጥ ካሳለፈ በኋላ ለየት ባለ ቪዲዮ ደግሞ ወደ ሶሻል ሚዲያው ብቅ አለ። ምንድነው? እኔ የኔ ኃጢአት የተለየ ነው። ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣን ይስማቸዋል ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስተር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች፣ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። በያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ፣ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤት። ይህን ጉዳይ እንዴት አያችሁት? ሐሳባችሁን በኮመንት
ፍቅር እውር ነው አይደል? ፍቅር እውር ነው አይባ ትክክል ነው። ባይሆንማ ጠላ ሽጣ ያሳደገችኝ እናቴን አስቀምጬ አፍቅሬ ራሴን እስከማጥፋት አልደርስም ነበር። ላላ ወይንም ቤቴሌም በመባል ትታወቃለች። ውረጃለኝ ደጅህ እንደገና ውረጃለኝ ደጅህ እንደገና ቁርጤን ሳላውቀው ለማይቀና ድምጸ መረዋ ናት። የፋና ላምሮትም የሆነ ወቅት ተወዳዳሪ ነበረች። በዜማ ልብን የሚኮረኩር ድምጿ እንባ እየተናነቀው ሀ ብሎ ታሪኳን ይዘከዝካል። አይ ወደ ገደለው ልግባ ሳላንዛዛውን ሐሳቤን ሳልቀየር ላላባለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳለፍኩኝ 24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይሻቸው የነበርኩት ነገሮች ያለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለከወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን አንድ ዓመት ሆኖታል። ጠንክሬ እግዚአብሔር አግዞኝ ቆሜያለሁና አሁን ላይ የምሬ ነው። ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼ ከብዙ ሰው በኋላ ይቀር መስለኝ በጣም ትልቅ ተስፋ ነኝ። ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያን ህልሜን እስካሳካው ድረስ ትንሽ ጊዜም ገንዘብም ይፈልጋል። ሰው እዚህ ላይ መስራት ፈልጋለሁ። እኔ ስራ ማስታወቂያ መስራት እችላለሁ እና አታልቅሽ አንቺ የምን እንባ እያለ ራሱን በራሱ የሚያጀግነው የቤቲ ወኔዋ ጠላ የምትሸጥ አልበቃ ብሎ የቀን ስራ እየሰራች የምትታትር እናት ነው ያለችኝ በማለት በአደባባይ በክብር ይናገራል። እናቴ ጠላ ነው የምትሰራው፣ አሁንም ትሰራለች እና አሁን ላይ ደግሞ የቀን ስራ ማለት ነው። የቀን ስራውም አለ። አዎ ታይ በጣም ቆንጆ እናት ነው ያለኝ ላይፍ ትንሽ። ለመሆኑ የቤቲን ጉዳይ እንዴት አያችሁት? ሐሳባችሁን ከታች ኮሜንት ሴክሽን ስራ አስቀምጡልኝ። የዛሬውን ቪዲዮአችንን እዚህ ጋር አጠናቀናል። ቪዲዮን ከወደዳችሁት የላይክ ምልክቷን ጫን ማድረግ እንዳይዘነጋ። በሚቀጥለው አዲስ ቪዲዮ ደግሞ እንድንገናኝ ሰብስክራይብ ማድረጉን እንዳትረሱ። ሰብስክራይብ ያላደረጋችሁ ማለት ነው። በሚቀጥለው ጉዳይ እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን።